ሰላም ውድ የአሊፍ አውቶሞቲቭ ጋራጅ ቤተሰቦቼ እንዴት ናችሁ? በምትሰጡኝ ኮሜንት በምትጽፉልኝ እንግዲህ በጣም ቴንኪው አበረታች ኮሜንቶችን የሰጣችሁኝ ነው። አመሰግናለሁ። የዛሬው ቪዲዮአችን የሚሆነው እንግዲህ አንድ ጽድት ያለ አፕሊኬሽን ይዤላችሁ መጥቻለሁ። ያለምንም ክፍያ ፍሪ አፕሊኬሽን ነው። ሪል የሆነ አፕሊኬሽን ነው። ይህ አፕሊኬሽን የሚሰራልን ምንድነው? መኪና ለመግዛት የምታስቡ ሰዎች ደላላን ከማመንና የሚሏችሁን ከማመን እናንተ ራሳችሁ በእጃችሁ የመኪናውን ቪአይን ነምበር ወይም ቻንሲ ነምበር የምንለውን ቁጥር 17 ዲጂት ቁጥር ከዚህ አፕሊኬሽን ላይ አምጠን ፔስት በማድረግ በማስገባት ስለምትገዙት መኪና ፉሊ ኢንፎርሜሽን ኦል ሲስተም ሁሉንም ሲስተም የሚነግራችሁ አፕሊኬሽን ነው። እንዲሁም መካኒኮችም ሆነ ኤሌክትሪሻሎችም ኦል ሲስተም በቃ የሚነግራችሁ ጽድት ያለ ሪል የሆነ ኢንፎርሜሽን የሚነግራችሁ በአውቶሞቲቭ ዘርፍ ለምትሰሩ ሰዎች ሶሉሽን ነው። በቃ መፍትሄ ነው ያመጣሁት። ብዙዎቻችሁ መኪና ስትገዙ ሊብሬ ላይ እንደዚህ አይነት ሞዴል ነው ምናምን እየተባልን እንሸወዳለን። ያን ግን ተውትና ይሄን አፕሊኬሽን በመጠቀም ቪአይ ነምበር ቻንሲ ነምበራችንን አምጠን እዚህ አፕሊኬሽን በማስገባት ስታንዳርዱ የት እንደተመረተ ይዘተው በቃ ያለው ፐርፎርማንስ ስለ ኢንጂኑ ሁሉ ይነግረናል ማለት ነው። ይሄን ጽድት ያለ አፕሊኬሽን ስሰጣችሁ ሳብስክራይብ እና እንዲሁም የደወል ምልክቱን መንካታችሁ እንዳትረሱ። ላይክ፣ ሼር እንዲሁም ኮሜንት ላይ አስተያየታችሁን መስጠታችሁን እንዳትረሱ። ይመቻችሁ ጋይስ። ወደ ቪዲዮ ስንሄድ እንግዲህ የአፕሊኬሽኑ አይከን ኤን ይመስላል። አፕሊኬሽኑ ስሙ ቪአይን ዲኮደር ይባላል። ቪአይን ዲኮደር ማለት እንግዲህ ቪአይን እንዳልኳችሁ ቬሂክል አይደንቲፋይ ነምበር ማለት ነው። የቻንሲ ነምበራችን ቁጥር ነው ቪአይ የምንለው። ወደዚህ አፕሊኬሽን ስንገባ ሶስት ኦፕሽን እናገኛለን። ሶስት ኦፕሽኖች እናገኛለን። የመጀመሪያው ኦፕሽን ባርኮድ እንለዋለን። ሁለተኛው ኪውአር ኮድ የምንለው ነው። ሶስተኛው ሰርች ባሩ ነው። ሁለቶቹ ተመሳሳይ ዘሲም ፋንክሽን ያላቸው መኪናችን ላይ ቪአይ ነምበራችን ቻንሲ ነምበራችን በፕሌት አታች ተደርጎ ሊሆን ይችላል፣ ወይም በስታምፕ በቁጥር ሊሆን ይችላል። ብዙ ጊዜ ስካነር ያላቸው ቪአይ ነምበሮች ስላሉ ዘመን ያሉት አሁን የሚመረቱት መኪናዎች እዚያው ላይ በካሜራችን በማንሳት ቁጥሩን ፔስት አድርገን ወስደን ወደ አፕሊኬሽናችን ሰርች ባር ውስጥ በማስገባት ሙሉ በሙሉ ኢንፎርሜሽን እናገኛለን። ሶስተኛው ግን ለየት የሚያደርገው ምንድነው? እዚያው ላይ ቁጥሩን በማየት በመጻፍ ወደ ሰርች ባሩ በመጻፍ እንደምታዩት ሰርች ባሩን ነክቼ ስገባ እዛ ቻንሲ ነምበራችን ላይ ከፕሌቱ ላይ ያመጣሁትን ቁጥር 17 ዲጂት ቻንሲ ነምበር ኮፒ አድርጌ አምጥቼዋለሁ። እዚህ ጋር እርግጥ አድርጌ ስዘው ፔስት ይላል። ፔስት ስለው 17 ዲጂት የቻንሲ ነምበር ቁጥር እዚህ ጋር አሁን ፔስት አድርጌዋለሁ። እንደምታዩት ይሄን ሰርች ምልክቱን ስነካ እንግዲህ እንደምታዩት እንግዲህ የመኪናችን ስፔሲፊክ መረጃ ሙሉ መረጃ መኪናችን ላይ ምን አይነት ሲስተም ምን አይነት ፐርፎርማንስ እንዳሉት የመኪናችን ሙሉ ይዘቱን ኢንፎርሜሽን እዚህ አፕሊኬሽን ላይ እንደዚህ አድርጎ ዝርዝር አድርጎ አፕሊኬሽን ላይ በማስገባት መኪናው ላይ ያለውን ኢንፎርሜሽን ማግኘት እንችላለን። ይህ መኪና እንደምታዩት በ2014 ነው ማኒፋክቸር የተደረገው ኮሮላ መኪና ነው። እንዲሁም ዝቃጋይ ስታዩት ደግሞ ምንድነው አውቶማቲክ ጊርቦክስ እንደሚጠቀም እዚህ ጋር እንደምታዩት 16 ቫልቭ እንዳለው ሲሊንደሩ ወይም ፒስተናችን 14 ፒስተን እንዳለው 1.6 ሲሲ እንደሆነ ሙሉ በሙሉ ምን አለፋችሁ የመኪናችን ኦል ሲስተም ኢንፎርሜሽን የሚነግራችሁ አፕሊኬሽን እመኑኝ፣ ጽድት ያለ አፕሊኬሽን ነው። ሪል አፕሊኬሽን ነው። ያለምንም ክፍያ እንደ ጊፍት ቁጠሩት። አምጥቼላችኋለሁ። እንግዲህ እንደሚጠቅማችሁ ተስፋ አደርጋለሁ፣ እንደምትወዱትም ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ የደወል ምልክቱን መንካታችሁ እንዳትረሱ። ላይክ ሸር እያደረጋችሁ ኮሜንት ላይ እንዲሰራላችሁ የምትፈልጉትን ጻፉልኝ። ይሄን አፕሊኬሽን የምታገኙት ቴሌግራም ላይ ሄዳችሁ አሊፍ አውቶሞቲቭ ጋራጅ ብላችሁ ሰርች ስታደርጉ ጆይን አድርጋችሁ ተቀላቅላችሁ የአፕሊኬሽኑ ሊንክ አለላችሁ። አውርዱና ተጠቀሙት። ይመቻችሁ ጋይስ። ቴንክ ዩ